ዘመን ፈታ ከፍ ሊያረገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። የካሳ ዘመን አለቀ ፊቴ አለቀ ፊቴ ለውጣ ለውረሶ ወግር ጠላቴ ዞር በል ጠላቴ የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ። የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ። ወራሽ ሆኜ ሳለሁ ርስት እንደሌለው የታዘብ የለቅሶ የትልታለፈ ወገን ዘመድ ያጣ ባይተዋር ብቸኛ ብለህ ስትጠራ ጌታ መጣልኛ። በሰው አቆጣጠር ቢመስል የዘገየ እውነተኛው ዳኛ መገፋቴን አየ። ጠላቴ ሆይ ስማ ብወድቅ እነሳለሁ በጨለማ ብሄድ ጌታ ብርሃኔ ነው። የጠራኝ እግዚአብሔር አይጥልም አውቃለሁ። እንዳልሰማ ያንተ ስብከት ውሸታም ነህ የውሸት አባት። ፈጣሪዬን ለኔ ልታማ ብዙ ሞከርክ መች ልታቅማማ። እኔስ የማውቀው ይሄን ነው እግዚአብሔር ለኔ መልካም ነው። እኔስ የማውቀው ይሄን ነው ኢየሱስ ለኔ ደግ ነው። ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ የተገባ። ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ የተገባ። በቆዘምኩበት ዘመን ፈታ ከፍ ሊያረገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። የካሳ ዘመን አለቀ ፊቴ አለቀ ፊቴ ለውጣ ለውረሶ ወግር ጠላቴ ዞር በል ጠላቴ የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ። የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ። ያዞልኛል የሰማይ አባቴ ሞልቶ እንዲትረፈረፍ በበረከት ቤቴ የሚያስፈልገኝን ስለሚያውቅልኝ ከኔ ይልቅ ለኔ የሚያስበኝ አባት አለኝና እጅግ ባለጠጋ ለምንስ ልሳቀቅ እንዴት ብዬ ልስጋ። ጠላቴ ሆይ ስማ ብወድቅ እነሳለሁ በጨለማ ብሄድ ጌታ ብርሃኔ ነው። የጠራኝ እግዚአብሔር አይጥልም አውቃለሁ። እንዳልሰማ ያንተ ስብከት ውሸታም ነህ የውሸት አባት። ፈጣሪዬን ለኔ ልታማ ብዙ ሞከርክ መች ልታቅማማ። እኔስ የማውቀው ይሄን ነው እግዚአብሔር ለኔ መልካም ነው። እኔስ የማውቀው ይሄን ነው ኢየሱስ ለኔ ደግ ነው። ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ የተገባ። ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ
የካሳ ዘመን የክብር ዘመን የሞገስ ዘመን አለ ከፊቴ አለ ከፊቴ ልውጣ ልውረስ ወደ ጠላቴ ዞር በል ጠላቴ የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ የበቀል ቅባት ስላረፈብኝ ኪዳን ፈርሷል ዳግም ላትገዛኝ እንዳልሰማ ያንተ ስብከት ውሸታም ነህ የውሸት አባት ፈጣሪዬን ለኔ ልታማ ብዙ ሞከርክ መች ልታቅማማ እኔስ የማውቀው ይሄን ነው እግዚአብሔር ለኔ መልካም ነው እኔስ የማውቀው ይሄን ነው ኢየሱስ ለኔ ደግ ነው ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ክብር ይሁን ለስሙ ሰማይ ምድር ይስሙ እልልታም ይግባ ለሱ ነውና የተገባ ችግር ፊት መዘመር ስላንተ ደስ ደስ ይለኝ ጀመር ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው እልልታ ጭብጨባ ለኢየሱስ ድሮም የበላይነ ክብር ነው መገኛ እኔ ቤት መተማ ወትሮም የበላይነ ክብር ነው መገኛ እኔ ቤት መተማ ደርሶ ማየት ስለቻሉ ስለ ወገኖቻችን እግዚአብሔር ወይ ክብር ለሕያው ስም ይሁን። አሜን። ደግሞ ከተማችንን ህዝባችንን ሎኬሽን ቤተሰብ እዚህ አገር ቤት ያለው ሁሉ በአንተ በጌታ ጌታው ስለተጠበቀ ቤተክርስቲያን አገልጋዮች ሁላችንም ሰላም ስለሆነን ጤናማ ቀን ስለሰጠህን ስም ይባረክ። አሜን። ዛሬ ምሽት የምናደርገው ነገር ሁሉ ለእግዚአብሔር ለአምላካችን ክብር
ለኛ ጥቅምና በረከት እንዲሆን በኢየሱስ ስም ጸለየን። አሜን። ለስምህ ለዘላለም ክብር ይሁን። አሜን። ይህንን ደስታ ጌታ ሆይ የሚቃወም የሚጠላ ክፉ በጌታ በኢየሱስ ስም ይወደቀ ይሁን። አሜን። መንፈስ ቅዱስ ሆይ አሁን የምናካሄደው መንፈሳዊ ፕሮግራም ለአምላካችን ላንተ ክብር እንዲሰበሰብ ክብር እንዲመጣ ስንጨፍር ጌታ ስናጨበጭብ ስናመልክ ስንዘምር እንኳን እግዚአብሔር ሆይ አንተ እንድትከብር ላንተ ክብር ለሰው ለማንም ቦታ እንዳይሰጥ እግዚአብሔር ላንተ ለአምላካችን ክብር እንዲመጣ በኢየሱስ ስም ጸለየን። አሜን። ይሄ ቤተሰብ ደግሞ ጌታ ሆይ እንግዶችን ለመቀበል 10 ቀን ያህል ቀና ደፋ ስላሉ ስለዚህ ቤተሰብ ሲስተር ቡዜ ልጆቿ ሁሉ በጌታ በኢየሱስ ስም ይባረክ። አሜን። ይሄንን ህዝብ ጓደኞቹን ጌታ ሆይ ከዛ ከጆበርግ ጀምሮ እስካሁን ደስ ከሱ ያልተለየውን እነዚህን ወንድሞችን በጌታ በኢየሱስ ስም ባርካቸው። አሜን። ሌላ ለነሱ የሚሰጥ ብር ክፍያ የለም፣ ግን በጌታ በኢየሱስ ስም ይባረኩ። አሜን። ወግ ማረግ እንደሱ እንደሌሎች ለማየት የሚመኙ ሁሉ በጌታ በኢየሱስ ስም ይባረኩ። አሜን። የነሱ ከዚህ ጌታ ወይ የበለጠ የከበረ እንዲሆን በኢየሱስ ስም ጸለየን። አሜን። ማታውን ለኛ ባርክልን በጌታችን በኢየሱስ ስም አሜን። አሜን። Thank you.
የሰራዊት ጌታ እግዚአብሔር ዘመናችሁን ይባርክ። ቁጭ በሉልን የተከበራችሁ ሙሽሮች፣ እንግዶች። ቀጥታ የእግዚአብሔርን ቃል የምናይበት ጊዜ ይሆናል። የእግዚአብሔርን ቃል ዛሬ የምናገረን እግዚአብሔር መንፈስ ነው። ሰሞኑን ደግሞ አጋጣሚ ከኢትዮጵያ የመጣ ፓስተር አለ ሳምሶን። ስለዚህ መስፍን እድለኛ ነው ማለት ነው። እስኪ አጨብጭቡለት። በጣም የሚገርም ነው፣ እድለኛ ነው። ስለዚህ በጣም የምንወደው የምናከብረው ሳምሶን ከሐሙስ ጀምሮ እስከ ዛሬ ጠዋት ድረስ ነበር። ዛሬ ደግሞ በዚህ መልካም ጋብቻ ቀን እንዲያገለግል እግዚአብሔር እናንተ ምድል ስለሰጣ እንደው በኋላ ታመሰግናላችሁ። ቆመን መልካም እንሉትስ እግዚአብሔር ያክብራችሁ። ለጌታ ይሁን። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። አንድ ሰው ነው አሜን ያለው። ሁለት ሆናችሁ ክብር ለኢየሱስ። ሙሽሮችን እንኳን ደስ ያላችሁ፣ እንኳን ጌታ ረዳችሁ ልላችሁ እወዳለሁ። እንኳን እግዚአብሔር ይመስገን። የሙሽሮች ወዳጆች በሁለቱም አቅጣጫ ሙሽራውም በሙሽሪትም አቅጣጫ ያላችሁ ዘመዶች ካላችሁ እዚህም ደግሞ ከሌሉ ስለሚቀረጽ ሀገር ቤትም ካላችሁ እንኳን ደስ አላችሁ፣ እንኳን ጌታ ረዳችሁ። እንዲሁም የዚች አጥቢያ ቤተክርስቲያን መሪዎችንም አገልጋዮችንም እና ምዕመናንም እንደዚህ ከአባላት መሀል ደግሞ ወደ ጌታ ፈቃድ ሰዎች ሲመጡ ደስ ስለሚል እናንተንም እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ምሽት የምንካፈለውን የጌታን ቃል አስብ ነበረ። ማታ ታገለግላለህ ሲል የሰርግን ፕሮግራም ነው። እንደገና ብዙ ቅዱሳንም ከተለያዩ ቦታ ሊመጡ ይችላሉ እና ሁሉንም ሊያማክል የሚችል መልእክት እንዴት ይኖራል እያልኩ እያሰብኩ ነው። ከዚህ ጠዋት ካገለገልኩ በኋላ ወደ ክፍሌ ገብቼ እያሰብኩ እየጸለይኩ ነበር።
እና ያን ሀሳብ በልቤ ውስጥ እግዚአብሔር ያመጣውን ቃል አካፍላችኋለሁ። እግዚአብሔር በዚህ ቃል ይናገራችኋል ብዬ አምናለሁ። ጌታ ይባረክ። መጽሐፍ ቅዱስ ከያዛችሁ መዝሙረ ዳዊት በቅንፍ 103 ላይ ዳዊት የዘመረውን የተናገረውን ቃል ላካፍላችሁ ወደው እንደዚህ ይላል። ከቁጥር 1 እስከ 5 ያለውን የታወቀ ክፍል ነው። ይህ ክፍል ሁልጊዜ የምናነበው ነው። ዳዊት የዘመረው ዝማሬ አነባለሁ። መዝሙር በቅንፍ 103 ከ1 እስከ 5 ያለውን አነባለሁ። በኢየሱስ ስም አነባለሁ። እንደዚህ ይላል። በአዲሱ መደበኛ ትርጉም ነው የማነበው። ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኩ። አጥንቶቼ ብለው በፊቱ ትርጉም የውስጥ ሰውነቴ ሁሉ ነፍሴ አለዋላ የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኪ። ድጋሜ ይናገራል። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ሁሉ አትርሺ። አሜን። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት ጉድጓድ የሚያድን ምሕረትንና ርኅራኄን የሚያቀዳጅሽ ወይም ክራውን የሚያደርግሽ ጎልማሳነትሽንም እንደ ንስር ይታደስ ዘንድ ምኞትሽን በበጎ ነገር ሁሉ የሚያረካ እርሱ ነው። አሜን። ምኞትሽን ከበረከቱ የሚያጠግባት እርሱ ነው። ነፍሴ ሆይ እስቲ በሉት፣ ነፍሴ ሆይ እግዚአብሔርን ባርኪ። እስቲ ድገሙና በሉት፣ እስቲ ድገሙና ሙሽሮችም አንድ ላይ ለነፍሱ ብቻ ጥሪ የሚያደርገው ዳዊት። ከዛ ይቀጥልና ክፍሉ ሙሉ በመጨረሻ ላይ 20 እና 21 ላይ ደግሞ ሌሎቹንም ይጋብዛል ለምስጋና። እነማን ነው የሚጋብዘው? እናንተ ለቃሉ የምትታዘዙ መላእክቱ። ቁጥር 20 ላይ ትእዛዙንም የምትፈጽሙ እናንተ ኃያላን እግዚአብሔርን ባርኩ። አሜን። እናንተ ፈቃዱን የምትፈጽሙ አገልጋዮች ሰራዊቱ ሁሉ እግዚአብሔርን ባርኩ። እናንተ በግዛቱ ሁሉ የምትኖሩ ፍጥረቱ ሁሉ እግዚአብሔርን ባርኩ። ሲዘጋው በጀመረበት ነው የሚዘጋው። ነፍሴ ሆይ እግዚአብሔርን ባርክ። እንጸልይ። ሃሌሉያ። አባት ሆይ እንባርክሃለን፣ እናመሰግንሃለን። ዛሬ ምሽት ደግሞ በእንዲህ አይነት ሁኔታ እንድንሰበሰብ በፊትህ እንድንዘምር እንድንደሰት በእነኚህ ሁለት ተጋቢዎች ወንድማችን እህታችን ምክንያት አንተ እንድናከብር ጊዜ ስለሰጠህን እናመሰግናለን። በአንተ ዘንድ አጋጣሚ የለም። በዚህ ቀን በዚህ ምሽት ልታጽናናው፣ ልትባርከው፣ ልታበረታት የምትችል ነፍስ አለች። በዚህ ቃል ያቺ ነፍስ ትነካ። ድምፅህን ፈልገው የመጡ በድምፅህ ይዳሰሱ። እነኝም ተጋቢዎች ጌታ ሆይ መልእክት የሚሆን ቃል በዚህ ምሽት እንዲመጣ በፊት ጸልያለሁ። ማርያም ልትረዳኝ ቃልን ሳካፍል መንፈስ በኃይል በኔ ላይ እንዲመጣ ያንተን ሀሳብ ብቻ መናገር እንድችል ጸጋ ይብዛል። በኢየሱስ ክርስቶስ ስም አሜን። ይህ ቃል ለብዙዎቻችን አዲስ አይደለም። በቃል ከሚሸመደዱ የመዝሙረ ዳዊት ክፍሎች መካከል አንዱ ነው። ለልጆቻችን የምናስጠና ግን ብሎ ሌሎች ሰዎችን አይደለም የሚጣራው። ዳዊት የሚጋብዘው እግዚአብሔርን ለማመስገን የሚጣራው የሚናገረው ለውስጥ የተነገረ መልእክት ነው። አሜን ትላላችሁ። ለነፍስ የተሰበከ ጥሪ ነው። ለራሱ ለውስጡ ነው የሚናገረው። ለዚህ ነው ይህንን አዲሱ መደበኛ ትርጉም የመረጥኩት። እንግሊዝኛው እንደዛ ነው የሚናገረው። ነፍሴ ሆይ እግዚአብሔርን ባርኪ ካለ በኋላ ነፍሴ የሚለውን ይተረጉማል። ይሄ የዕብራውያን ሁልጊዜ አነጋገር ነው። አንድን ነገር ለማጽናት አንድን ሀሳብ በተለያየ ቃላት ይደግሙታል። ያንኑ ሀሳብ በሌላ ቃል፣ ያንኑ ሀሳብ በሌላ ቃል ይደግሙታል። እንደዚህ አይነት የጽሁፈት የንግግር የሰዋሰው ካልቸር አላቸው ጂዎች። ለምሳሌ እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው ይልና፣ እግዚአብሔር የሕይወቴ መታመኛ ነው ይልና፣ የሚያስደነግጠኝስ ማን ነው ይላል። የሚያስፈራኝ ማን ነው? መልሶ ያንን ሀሳብ በሌላ ቃል የሚያስደነግጠኝስ ማን ነው? የመደጋገም ባህሪ አላቸው። ስለዚህ ነፍሴ ሆይ እግዚአብሔርን ባርኪ ካለ በኋላ
ያቺ ነፍስ ምንድን ነች ብላችሁ እንዳትጠይቁት የድሮ አማርኛ አጥንቶቼ ነው የሚለው። የአዲሱ ትርጉም ግን የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኩ። ውስጤ ብሎ ለውስጡ የቀረበ ጥሪ፣ ለውስጡ የቀረበ ግብዣ። የሰው ውስጥ ብዙ ነገር የሞላበት ነው። የሰው ውስጥ ብዙ ነገር የያዘ ነው። ብዙ ሀሳብ፣ ብዙ ራሱ ዝም ስራስ ብዙ ፕሮሰስ የሚደረግበት ነው። የሰው ውስጥ ብዙ ነገር በአእምሮች ውስጥ የሚመጣ ነው። የሰው ውስጥ ብዙ ሀዘን፣ ብዙ ማጉረምረም፣ ያልተመለሱ ነገሮች ካሉ ብዙ ቁጣ፣ ብዙ በቀል፣ ብዙ ቂም፣ ብዙ ጥያቄ፣ ብዙ እንቆቅልሽ፣ ብዙ እስከ መቼ በመንፈሳዊ ነገርና በእግዚአብሔር በራሱ ላይ ሳይቀር ብዙ መልስ የማናገኝላቸው ሀሳቦች የሚወጡበት የሚወርዱበት ነው የሰው ውስጥ ማለት ነው። ብዙ ነገር በአንድ ጊዜ ፕሮሰስ የሚያደርግ ነው የሰው ውስጥ ብዙ ነገር የሚካሄድበት ነው። በዳዊት የውስጥ ህይወት የነፍስ ህይወት ውስጥ ብዙ የሚመላለሱ ነገሮች ቢኖሩ ዳዊት ግን ነፍሱን ይሞግታታል፣ ቻሌንጅ ያደርጋታል፣ ይነቅንቃታል። ነፍሴ ሆይ ብዙ የሚያሳዝንሽ ነገር ውስጥሽ ቢሞላም፣ ነፍሴ ሆይ ብዙ ያልተመለሰልሽ ጥያቄ ውስጥሽ ቢኖርም፣ ነፍሴ ሆይ ብዙ የሚያብሰለስል ነገር ውስጥሽ ቢይዝም፣ ነፍሴ ሆይ ብዙ ፍርሃት ውስጥሽ ቢኖርም፣ ነፍሴ ሆይ ብዙ ጥያቄዎች ውስጥሽ ቢኖርም፣ ነፍሴ ሆይ ተነሽ፣ ይሞግታታል፣ ይሰብካታል፣ ያነሳሳታል፣ ያነቃቃታል። ከተያዘችበት ነገር ውስጥ ወጥታ አምላኳን እንድትባረክ ይወተውታታል። ፕሮሰስ የምታደርግ ነገር ውስጥሽ ቢኖርም እሱን ለማመስገን የሚሆኑ ምክንያቶች አሉሽ። እርሱን የምንባረክባቸው ምክንያቶች፣ እሱን የምናመሰግንባቸው ምክንያቶች አሉ ይልና ለነፍሱ ይነግራታል። እየደራረበ ምክንያቶቹን ያነሳል፣ ይዘረዝርላታል። እግዚአብሔር ለምን መመስገን እንደሚገባው፣ እግዚአብሔር ለምን መባረክ እንደሚገባው፣ እግዚአብሔር ለምን መከበር እንደሚገባው ይዘረዝርላታል። ከፈለሽ ብሎ ይጠቃቅስላታል። ዳዊት በእያንዳንዱ እግዚአብሔር የማመስገኛ ምክንያቶች ውስጥ የክርስቶስን ስራ በመንፈስ እያሰበ የሚያስገባ ይመስለኛል። ዛሬ ጊዜ የተሰበሰብነው እግዚአብሔር ለመባረክ ነው። ወንድማችንና እህታችን በተደረገው ነገር እግዚአብሔር ይመስገን። ይህን ለማለት የደፈርኩባቸው ምክንያቶች አሉ። ዳዊት በክርስቶስ ኢየሱስ በአዲሱ ኪዳን መንፈስ ውስጥ የሆነውን ነገር እያሰበ ይመስለኛል። ለምን ነው እንደዚህ ምንለው? ኢየሱስ እና አብዛኞቹ የአዲስ ኪዳን ጸሐፍት ሐዋርያትን ጨምሮ በትምህርታቸውና በስብከታቸው ከመዝሙረ ዳዊት አብዛኛውን ክፍል በመጥቀስ ከክርስቶስ ጋር አያይዘው ተናግረውበታል። በመዝሙረ ዳዊት ያሉ ዝማሬዎች ናቸው አብዛኛዎቹ በአዲስ ኪዳን ወንጌላት ውስጥ ኢየሱስ ራሱ እየጠቀሰ የተናገራቸው። ተናግረውበታል፣ ሰብከውበታል። ትንቢት ነው ብለው የትንቢቱ ፍጻሜ ነው ብለው ተናግረውበታል። የመዝሙረ ዳዊትን አብዛኛውን ክፍል በመጥቀስ ከክርስቶስ ኢየሱስ ጋር አያይዘውታል። እንደውም ዳዊትን እንደ ነቢይ ሁሉ ያዩታል። ኢየሱስ ራሱ መስክሮለት አይደለም እርሱ ነቢይ ስለሆነ አላቸው። ነቢይ ነው አላቸው። አንድ ጊዜ ስለ መሲህ ስለ ክርስቶስ ምን ትላላቸው ብሎ ፈሪሳውያን ጠየቃቸው። እሱ ቀላል ነው፣ መሲህማ ክርስቶስማ የዳዊት ልጅ ነው አለ። አስታውሳላችሁ? የዳዊት ልጅ ነው አለ። ኦኬ፣ የዳዊት ልጅ ከሆነ እንግዲያውስ ዳዊት ጌታ ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ እንዴት ይናገራል? ለዳዊት ይሄ መሲህ ጌታው ከሆነ እንዴትስ ልጁ ይሆናል አላቸው። እሱ ነቢይ ስለሆነ በመንፈስ ይህን ተናግሯል ስላቸው መልሳቸው ትተውት ኢየሱስ መስክሮታል። ዳዊት ነቢይ ነው። የሚዘምራቸው የሚናገራቸው ነገሮች በጠቅላላ በሱ ሕይወት ላይ የደረሱ ቢመስሉ መሲሁን የሚያመለክቱ ናቸው ብሎ ተናግሯል። ለምሳሌ የክርስቶስን የእግዚአብሔር ልጅነት በተመለከተ ዳዊት ተናግሯል። ስለ ራሱ ያወራ የመሰለው ስለ መሲሁ ተናግሯል። መዝሙረ ዳዊት ላይ እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ብሎ የተናገረው ዳዊት ነው።
ስለራሱ የተናገረ እግዚአብሔር እንዲህ አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ አለኝ ይላል። ከዛ አዲስ ኪዳን ኢየሱስም በዕብራውያን ምናምን ያመጡና ዳዊት እኮ በመንፈስ የተናገረው ስለመሲሁ ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ብሎ ስለ ልጁ ይህንን ይናገራል ይላል። የኢየሱስ ክርስቶስን መከራ፣ ስቃይ፣ መስቀሉን በተመለከተ ዳዊት ብዙ ተናግሯል። ሳያውቅ በእሱ ላይ የደረሰ መከራ እያስመሰለ ሲናገር ያ መከራ ለካ መሲሁ ነው ብለው ተናግሮበታል። ለምሳሌ መዝሙረ ዳዊት ምዕራፍ 22 ላይ ውሾች ከበቡኝ፣ የክፉዎች ሸንጎ በዙሪያዬ ተሰለፈብኝ፣ እጆቼንና እግሮቼን ቸነከሩኝ ብሎ ዳዊት ተናግሯል። መከራው ሰዓት ያንን ያመጣና ኢየሱስ በመስቀል ላይ ሲሰቀል ይሄ ትንቢት ተፈጸመ። በመስቀል ላይ ተቸነከረ፣ በእንጨት ላይ ተቸነከረ፣ የዳዊት ትንቢት ተፈጸመ ይላቸዋል። ሌላው መዝሙር 22 ላይ አምላኬ አምላኬ ለምን ተውከኝ ብሎ የተናገረው በመስቀል ላይ ኢየሱስ ያንኑ አምላኬ አምላኬ ለምን ተውከኝ የሚለው ቃል ተፈጸመ ብሎ ይናገራል። ነፍሴን መንፈሴን በእጅህ እሰጣለሁ ብሎ በደረሰበት መከራ መዝሙር 31 ላይ የተናገረው አባቴ ነፍሴን በእጅህ አኖራለሁ ተብሎ ተጽፏል ብሎ ኢየሱስ ስለራሱ መከራ ይናገራል። መከዳቱን በተመለከተ ይናገራል። እንጀራዬን የበላ የምተማመንበትም የቅርብ ወዳጄ ተረከዙን አነሳብኝ ብሎ የተናገረው ኢየሱስ ይጠቅስና ተብሎ እንደተጻፈ ይሁዳም እኔ የበላሁት ቆርሼ እንጀራ ጎረስኩት ተረከዙን አነሳብኝ ብሎ ይናገራል። መክበሩንም መቀበሩንም መሞቱንም በተመለከተ ተናግሯል። ትንሣኤውንም በተመለከተ እሱ ይህንን አስቦ አልነበረም የተናገረው። መዝሙር 16 ላይ ባሪያህን በሲኦል አትተወኝምና በአንተ የታመነውን ቅዱስን መበስበስን እንዲያይ አትፈቅድም ብሎ የዘመረው እንዲህ ተብሎ ተጽፏልና እግዚአብሔር ኢየሱስ ክርስቶስን ከሙታን አስነሳው ብሎ ይናገራል። መክበሩንም በተመለከተ እግዚአብሔር ጌታዬን ጠላቶችን ከእግር መረገጫ እስከማደርግ ድረስ በቀኜ ተቀመጥ አለው ብሎ የተናገረው ለክርስቶስ ኢየሱስ ያመጣል። ግዛቱንም አገዛዙንም በተመለከተ አምላክ ሆይ ዙፋንህ እስከ ዘላለም ጸንቶ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ አመፃንም ጠላህ ተብሎ ተጽፏል የሚለውን ያመጣና ስለ ክርስቶስ ይናገራል። ይህ ሁሉ ለምንድን ነው የምዘረዝረው? በዚህም ክፍል ላይ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ ሲል የምስጋና ምክንያቶቹን ሁሉ ከክርስቶስ ጋር ለማገናኘት የሞከረ ይመስለኛል። ኢየሱስን ማሰብ እንድንችልም ጥሪ ያቀረበልን ይመስለኛል። የምስጋና ዋና መሰረት ምንድን ነው? እዚህ ጋር ዳዊት ብዙ ሰው በብዙ ምክንያት እግዚአብሔርን ያመሰግናል። እግዚአብሔር መመስገን ይገባዋል። አሜን ትላላችሁ? አይሰማኝም? አይሰማኝም? መመስገን ይገባዋል ብዬ እኔም አምናለሁ። አሁን ያለን ሁሉ ከእርሱ የተቀበልነው ነው። አሜን። አሁን የሆነውን ሁሉ የሆነው ከእርሱ የተነሳ ነው። አሜን። ዛሬ እንኳን በዚህ ሰዓት የተሰበሰብነው ለምስጋና ነው። እግዚአብሔር ለወንድሜና ለእህቴ ያደረገው እያሰብን ልናመሰግን ነው። እነሱም ያመሰግኑበት ነገር አለ። እንዴት እንደዚህ እዚህ ደረጃ እንደመጣ፣ እንዴት እንደደረሰ፣ እንዴት እንደተገናኘ፣ እንዴት ብዙ የሚያመሰግንባቸው ከሞሷ ምታምን ብዙ ነገር ሊኖር ይችላል። እኛ ማናውቀው በሕይወታቸው የተከናወኑ ብዙ ነገሮች ሊኖሩ ይችላሉ። ትክክል ነው። ለዛ መመስገን ይገባዋል እግዚአብሔር። ለዚህም ቤተክርስቲያን ለእያንዳንዳችሁ ያደረገውን ነገር እያሰቡ ማመስገን መልካም ነው። ለእያንዳንዳችሁ፣ ለግል ሕይወታችሁ፣ ለአገልግሎታችሁ፣ ለቤተሰባችሁ ያደረገውን ነገር እያሰቡ ማመስገን መልካም ነው። ለዚህ ምስጋና ይገባል። ዛሬ ያሉን ብዙ መዝሙሮቻችን አሁን ከዘረዘርናቸው ነገሮች ጋር የተያያዙ ናቸው። ስንዘምር ደስ የሚለን እግዚአብሔር ያደረገልን ነገር ዳዊት ይህንንም ያነሳል። ወደኋላ ላይ ምስጋና ሲያነሳ አስቀድሞ አልጀመራቸውም እንጂ ከኋላ ላይ አንስቷቸዋል። እነዚህ ነገሮች በምስጋና በፊት አላስቀደማቸውም እንጂ በብዙ ነገሮች በብዙ ምክንያት መመስገን እንዳለበት ያነሳል። ቢያስብ ወደኋላ ዞር ብሎ የሚያመሰግንባቸው ብዙ ምክንያቶች አሉ። ዳዊት ይህን ምስጋና ሲጀምር ከብዙ ነገሮች እኛ አሁን እንደምናደርገው ሊጀምር ይችላል። ዳዊት ከእረኝነት መነሳቱን፣ በምድረ በዳ ከመንከራተት ወጥቶ ንጉሥ መሆኑን፣ በስደት ዓለም ረጅም ዓመት በ30 ምናምን ዓመት ተከራከለ። ያንን የመንከራተት ዘመን እግዚአብሔር ማብቃቱ፣ በጠላቶቹ እጅ በተደጋጋሚ ለመውደቅ እያሰበ እግዚአብሔር
በጦርነት እግዚአብሔር ድልን እንዴት እንደሰጠው እያሰበ ማመስገን፣ የረሃቡን ወራት እያሰበ የጥሙን ወራት እያሰበ ይበላው አቶ በጭንቅ የተመላለሰባቸው ጊዜያቶቹን ማሰብ ይችላል፣ ማውጣት ይችላል። እኛ ሁላችን እንደምናደርገው እስራኤል ጠቅላላ ለእርሱ ቢገዛለት ማድረግ፣ ወደ ፓላስ መግባት፣ ወደ ቤተ መንግስት መግባት፣ ዙፋን ላይ መቀመጡ እያሰበ ማመስገን ይገባል። እነዚህ ነገሮች አስቦ ያመሰገነባቸው ቦታዎች አሉበት። የመሳሰሉትን እያነሳ እየዘረዘረ ማመስገን ይችላል። ነገር ግን እዚህ ቦታ ላይ ለነፍሱ ጥሪ እያደረገ ቢሞግታ የምስጋናው መጀመሪያ ያደረገው ዛሬ ብዙም ትኩረት ያልተሰጠው በብዙ ቅዱሳን ዘንድ አንድ የተለየ ነገር ፊት ለፊት ያስቀምጣል። እሱን ነገራቸው በፊታቸው እኮ ነፍሴ ሆይ እግዚአብሔርን ባርኪ ካለ በኋላ ትልቁን ነገር ፊት ያስቀምጠው እንዲህ ብሎ ነው፣ ኃጢአትሽን ሁሉ ይቅር የሚል የገባ ሰው ብቻ ጨኩሎ አሜን ይላል። የገባ ሰው ብቻ ጨኩሎ አሜን ይላል። ኃጢአትሽን ሁሉ ይቅር የሚል ከዚህ ላይ ጀምረው ከፈውሱ በፊት ከትድግናው በፊት ቶፕ ፕራዮሪቲ ሰጥቶ ለነፍሱ ነግሮ እንድታመሰግን ያደረገው የምስጋና ዋና ምክንያት ኃጢአትሽን ሁሉ ይቅር የሚል። እዚህ ጋር ዳዊት የሰራውን በደል እና ግፍ የሚያስብ ይመስለኛል። አመንዝራ መሆኑን፣ የሰው ሚስት መመኘት ብቻ አይደለም መድፈሩን፣ ስልጣኑን ተጠቅሞ ወታደር ልኮ በጎረቤት ያለችውን ኤልሳቤልን ማስመጣቱን፣ ያን በደል ለመሸፈን የዛን ተራ ወታደር ሚስት እንዴት አድርጎ እንደ ደፈራት የሚያሳየውን ነገር ለመሸፈን ስልጣኑ እንዴት እንደተጠቀመ የሚያስብ ይመስለኛል። ስልጣኑን ተጠቅሞ ይህን በደል ለመሸፈን የሄደበትን ርቀት ሁሉ ያስብ ይመስለኛል። ምስኪኑን ሰው፣ ምንም የማያውቀውን ሰው፣ ሀገሩን የሚወድ ሰው ህዝብ ይሰማኝ አይሰማኝ፣ ይቅር ተብለሻል፣ ኃጢአትሽ ቅጣትሽ ተነስቶልሻል፣ መከራሽ ተወግዶልሻል። እንዲሁ በነፃ በዋጋ ሳይሆን ደግሞ የሆነ ሰው ያንቺን ኃጢአት ተሸክሞ በአንቺ ምትክ ዋጋ ከፍሎልሻል፣ ተሰቃይቶልሻል። ነፍሴ ሆይ ኃጢአትሽ ይቅር ተብሏል። ነፍሴ ሆይ ቅጣትሽን ተቀጥቶልሻል፣ መከራሽ ተወስዶልሻል። ይህ ከመባረክ በላይ ነው። ይህ ከመብላት ከመጠጣት በላይ ነው። ይህ ከአመድ ከትቢያ ከመነሳት በላይ ነው። ሃሌሉያ! ስንት ሰው አለ ዛሬ በዚህ መንፈስ ጌታን የሚባርክ ብዙ ነገር ያለው ሆኖ ግን በነፍሱ ኃጢአትና ጸጸት ታስሮ የሚሰቃይ ስንት ያልዳነ ህዝብ አለ። ሀብት ኖሮት፣ ገንዘብ ኖሮት፣ ብር ኖሮት፣ ክብር ኖሮት በነፍሱ ኃጢአት የታሰረ የሚሰቃይ፣ በጸጸት ታስሮ የሚሰቃይ፣ ከዛ ስቃይ ለማምለጥ የሚጠጣ፣ ራሱን ለመርሳት ድረግ የሚጠቀም፣ ከብዙ ነገሮች ራሱን ሪሊፍ ነገር ለማድረግ የሚሮጥ የታሰረ ስንት ባለጠጋ በዙሪያችን አለ። ከመብላት ከመጠጣት ከመክበር በላይ ነፍሴ ሆይ ተፈተሻል። አይሰማኝም? አይሰማኝም? ይሄ የነፍስ ጸጸት፣ ይሄ የነፍስ ኃጢአት ስርዓት የቱንም አይነት ሃይማኖታዊ ስርዓት ቢፈጸም አይነጻም። የቱንም አይነት ገንዘብ ቢኖርህ አይነጻም። የቱንም አይነት ክብር ቢኖር ከየትኛውም አይነት ዘር ብትወለድ ነጭውን ጥቁርቱን ከዚህ አይነጻም። ሰዎች ሊመስላቸው ይችላል ሲጾሙ ሲጸልዩ ወደ ሃይማኖት ቦታ ሄደው ለጊዜው ስጋቸው እግዚአብሔርን ያሰበ ይመስላቸዋል። ለጊዜው ስጋን ለማሰኘት ደስ ለማሰኘት ሊጠቅሙ ይችላሉ። ለጊዜው እግዚአብሔርን ያሰቡ መስሏቸው ጾሞ ሲመጡ ተመልሰው ግን እስራት ውስጥ ይወድቃሉ። የአማኞች ህይወት ግን እንደዛ አይደለም። ተፈተነ። አይሰማኝም? አይሰማኝም? ይህ የእኛም የአማኞች የምስጋና ምክንያት መሆን አለበት። ዛሬ ያላችሁ ሙሽሮች፣ እዚህ የተገኛችሁ እግዚአብሔር ለዚህ በክብር በምስጋና በዜማ ስታከብሩት፣ ስትዘሉ፣ ስታመሰግኑ የዚህ የምስጋና የዚህ የክብር ምክንያት ይቅር መባላችሁ አይሰማኝም? በክርስቶስ ኢየሱስ በተሰራላችሁ ስራ በማመን በዚህ መዳን ውስጥ ባትገቡ ኖሮ እንዲህ አይነት ክብር በእንዲህ አይነት ምስጋና አትበቁም ነበር። እግዚአብሔር በክርስቶስ ኢየሱስ ይቅር በማለቱ ምክንያት ያገኛችሁት ውጤት ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ ኃጢአትሽን ይቅር የሚል። ከዚያ በመቀጠል ሌሎች የማመስገኛ ምክንያቶችን ይዘረዝራል። ፋውንዴሽኑን ካስቀመጠ በኋላ ያነሳል። እንደ ሁለተኛ ማለት ነው ያነሳል።
ከዚህ በኋላ ያነሳቸው ምክንያቶች በጠቅላላ በዚህኛው ነገር ላይ ተንጠለጠሉ ናቸው ይላል። ፈውስ ቢሆን ሰዎችን የሚፈውስ ብሏል። ትድግና ጥበቃ ቢሆን የሚጠብቅሽ የሚታደግሽ ብሏል። ምኞችን ከበረከቱ የሚያጠግባት ቢሆን በረከት ቢሆን ከዛ በኋላ ዘርዝሮታል። ጥበቃ፣ ትድግና በውስጣችን እንደ ንስር እኛን የሚያለመልመው ነገር የሚያስፈልገን ሁሉ በበጎ በረከቱ ሁሉ ማጥገብ ከዚያ በኋላ የመጡ ነገሮች ናቸው። እነዚህ ሁሉ ከጊዜ አንጻር አሁን አናያቸው፣ ግን ዳዊት ክፍሉን ያጠናቀቀበት መንገድ በጣም ደስ ስለሚል በዛ ነው የማጠናቀቃለሁ መልእክት። እግዚአብሔርን ለማመስገንና ለመባረክ ግብዣ ያቀርባል። ኑ ተቀላቀሉኝ ይላል። ክብር ለእግዚአብሔር። ኑ ተቀላቀሉኝ ጆይን ሚ ይላቸዋል። ደስ ብሎ ነፍሷን ካነቃቃ በኋላ ነፍሴ እግዚአብሔርን ባርክ ካለ በኋላ የኔ ምስጋና ብቻ አይበቃም ይላል። አመስጋኝ ትውልድ እፈልጋለሁ። ከኔ ጋር አብሮ የሚቆም የሚያቋቁመኝ ለምስጋና አብሮኝ ከኔ ጋር የሚዘል ሰው እፈልጋለሁ። ሃሌሉያ! ኧረ ሃሌሉያ! እፈልጋለሁ። እግዚአብሔር ከኔ ጋር የሚያከብረኝ ሰው እፈልጋለሁ። እኔ የምፈልጋቸው አንድ ሁለት ሰዎች አሉ። በጣም ብዙ ሰው እፈልጋለሁ። እግዚአብሔር ነው የኔ አንደበት ብቻ አይበቃም፣ የኔ መዝሙር ብቻ አይበቃም። እፈልጋለሁ ብሎ ዞር ብሎ ለግብዣ ይፈልጋል። የጥሪ ካርድ በሰርግ ላይ ተገኙልኝ የሚለፍጥ የጥሪ ካርድ አለ። ዳዊት እያጋበዘ ያለው ከኔ ጋር እግዚአብሔርን አመስግኑልኝ ይላል። ሃሌሉያ! እናንተ ለቃሉ የምትታዘዙ መላእክቱ መላእክቱን ይጋብዛል። ኦል ኤንጅልስ በሄቨን ያላችሁ በጠቅላላ የኔ ምስጋና ብቻ አይበቃም፣ የአምላኬ መመስገን አለበት። ኦል ኤንጅልስ ካማን ሃሌሉያ! እናንተ መላእክቱ በሰማይ የምትኖሩ ለቃሉ የምትታዘዙ ሺህ እልፍ አእላፋት ናችሁ። I would like to invite you to stand next to me and to praise the Lord. እግዚአብሔርን ታመሰግኑ ጋብዛችሁ። ኑ ወደ እኔ እባካችሁ ተቀላቀሉኝ ይህን አምላክ ለማመስገን። የኔ አንደበት ብቻ አላውቅም፣ ነፍሴን ከስራት ፈቷል፣ ኃጢአቴን ይቅር ብሏል፣ ነጻ አድርጎኛል። የኔ አንደበት ብቻ በቃው። እባካችሁ አግዙኝ፣ እርዱኝ። እናንተ ለቃሉ የምትታዘዙ መላእክቱ ትእዛዙን የምትፈጽሙ እናንተ ኃያላን እግዚአብሔርን ባርኩልኝ። ሃሌሉያ! በምስጋና ኑ እንሰባሰብ። እናንተ ኃያላን ከማን እግዚአብሔርን ባርኩ። እናንተ ፈቃዱን የምትፈጽሙ አገልጋዮች እዚህ ያላችሁ ከማን ኑ ተቀላቀሉኝ፣ እግዚአብሔርን ባርኩ። ሰራዊቱ ሁሉ ጨፍሮች ሁሉ በምድር ያሉት ሁሉ በጠቅላላ ከማን ይላቸዋል፣ እግዚአብሔርን ባርኩ። እናንተ በግዛት የምትኖሩ ኢንስ ኪንግደም ኢንስ ኮሎኒ በምድር ሁሉ ያላችሁ በዩኒቨርሲቲ ያላችሁ በግዛት ሁሉ ስፍራ ያላችሁ አንዲቱን ኃጢአተኛ ሰው ሰጥቷልና ነፃ አውጥቷልና ስለ አንዲቱ ኃጢአተኛ ከሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ መከራ ተቀብሎ በእንጨት ላይ ተንጠልጥሎ አስገራሚ ዋጋ ከፍሏልና በግዛቱ ስፍራ ያላችሁ በጠቅላላ እናንተ እግዚአብሔርን ባርኩልኝ። ከፈለጋችሁ ፍጥረት ሁሉ ኦል ክሬቸር እኔ ዳንኩበት መዳን፣ እኔ የወጣሁበት መውጣት፣ እኔ የተፈታሁበት መፈታት፣ እኔ በራልኝ ብርሃን ኦል ክሬቸር ተሰብስበው እኔን ከኔ ጋር እግዚአብሔርን ማመስገን አለባቸው። እግዚአብሔርን ባርኩልኝ። ይህንን በመንፈስ ዮሐንስ ሳያቀርብ እዛ በራእይ መጽሐፍ ላይ ይህንን ሳያቀርብ ይህንን አይቶ ነው ያመሰገነው የሚመስለኝ። ክብር ለእግዚአብሔር። ሃሌሉያ! በጉ በዙፋኑ ላይ ከተቀመጠው ከቀኝ እጁ ላይ ያን መጽሐፍ በወሰደ ጊዜ ገና ሳይተረትረው የምስጋና ጩኸት በሰማይ በምድር አስተጋባ። በሰማይ ያሉ መላእክት ሺህ ጊዜ ሺህ የሆኑ መላእክት እግዚአብሔርን ማመስገን ጀመሩ። በምድር ላይ ያሉት በጠቅላላ የዳዊትን ጥሪ ሰምቶ ይመስለኛል። ዳዊት በመንፈስ ስለሆነ ዮሐንስ ያየውን ራእይ በመንፈስ ያየ ነው ይመስለኝ። ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኧረ ሃሌሉያ! ሃሌሉያ! መጽሐፉን በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ሁሉ ትፈታ ዘንድ ይገባሃል፣ ታርደሃልና
በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን አይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ፍጥረት ሁሉ እግዚአብሔርን ባርኩ። እርሱን ለመባረክ እባካችሁ ተቀላቀሉ። አሁኑኑ ኑ ተቀላቀሉ። ይቅር የተባለውን ኃጢአተኛ ዳዊትን እባካችሁ ተቀላቀሉ። ሃሌሉያ! ኑ እርሱን ለማመስገን የኃጢአተኞች ዋና የሆነውን ጳውሎስን ተቀላቀሉ። እኔም ዛሬ ጋብዛችኋለሁ። እዚህ ያላችሁ በዚህ ግብዣ ነው የምጨርሰው። ተቀላቀሉ። እናንተ የምታቅረበሩ በነፍሳችሁ ብዙ ሂደት ውስጥ ያለ ሰዎች ከሞን ጆይን ይሄንን የአመስጋኞች ትውልድ ተቀላቀሉ። ከአጉረምራሚዎች ትውልድ ውጡ። ከጥያቄ ትውልድ ውጡ። ከሐዘን መንፈስ ውስጥ ውጡ። ከሞን ዳዊትን ተቀላቀሉት። ኑ እናንተ ፍጥረት ሁሉ ዳዊትን ተቀላቀሉ። ይቅር የተባለውን ኃጢአተኛ ተቀላቀሉ። እናንተም ይቅር ተብላችኋል፣ ተቀላቀሉ። ኑ እርሱን ለማመስገን የኃጢአተኞች ዋና ነኝ ያለውን ጳውሎስን ተቀላቀሉ። ኑ የዳዊትን ተቀላቀሉ። ኑ ብርሃን የበራላቸውን ተቀላቀሉ። ኑ ደዌያቸው ሕመማቸው በክርስቶስ ተወስዶላቸው የተፈወሱትን ተቀላቀሉ። ኑ የእግዚአብሔር ምሕረትና ርኅራኄ ዘውድ የተደፋላቸውን ቅዱሳን ተቀላቀሉ። ኑ ከበጎነቱ ነፍሳቸው ያጠገበላቸውን እንደነዚህ አይነት ቅዱሳን እንደናንተ እግዚአብሔር የረዳችሁን የባረካችሁን ተቀላቀሉ። ኑ ይህንንም ቤተሰብ ተቀላቀሉ። ኑ የዛሬውንም በደስታ ጌታን የሚያመሰግኑትን ትውልድ ተቀላቀሉ። ፍጥረት ሁሉ ኃጢአተኛውን ያዳነውን እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ። እንጸልይ። በእግዚአብሔር ፊት ስለተደረገልን የኃጢአት ይቅርታ ስለተደረገልን ማዳን ክብር ላንተ። ለለይት ሁለት ጥንዶች ስላደረገው በጎነት ቸርነት እናመሰግናለን። በእግዚአብሔር የዳነ ሕዝብ ስለሆነ በእግዚአብሔር ትግና የቆመ ሕዝብ ስለሆነ በእግዚአብሔር እጆች የተባረከ ሕዝብ ስለሆነ በእግዚአብሔር ነፍሱ ያመለጠች ሕዝብ ስለሆነ በብዙ ረድኤት የተረዳ በብዙ ማገዝ የታገዘ ጉባኤ ስለሆነ አመሰግናለሁ። ይቅር የተባለ የተገለጠም ያልተገለጠም በደል የነጻነት ትውልድ ስለሆነ ሃሌሉያ፣ የተሰወረም የተገለጠም ሁሉ ያስወገደልን ትውልዶች ስለሆነ እንባርካለን። ነፍሳችንን በምስጋና ሙላ፣ ውስጣችንን በምስጋና ሙላ። ሐዘን ይውጣ ከውስጣችን፣ ማጉረምረም ይውጣ፣ ለቅሶ ይውጣ፣ እንቆቅልሽ ይውጣ፣ ግራ መጋባት ይውጣ። ለነፍሳችን ዛሬ ምሽት መልእክት እንድናቀርብ እንድንሰብካት፣ እንድንሞግታት፣ እንድንወተውታት፣ እንድንገዳደራት እግዚአብሔርን ባርኪ እንላለን። ክብር ይገባል፣ ምስጋና ይገባል። ነፍሳችን ትባርካለች። ክብር ላንተ በኢየሱስ ክርስቶስ አሜን። ቴንኪው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አሜን አላችሁ? የጌታ ስም ለዘላለም የተባረከ ይሁን። ፓስተር ሳምሶንን በእውነት ልናመሰግነው እንወዳለን። እግዚአብሔር አምላክ አንተን ስለረዳ የጌታ ስም ለዘላለም የተባረከ ይሁን። ይህንን ህዝብ ያለፈውን 4 ቀን 5 ቀን ያህል በእውነት ጌታ የሰጠን ጸጋ ለማካፈል ፈቃደኛ ስለሆንክ ጌታ ስለረዳ
የጌታ ስም ለዘላለም የተባረከ ይሁን። በጌታ ስም በእኛ ቤተክርስቲያን ሕዝብ ስም እግዚአብሔር አምላክ ይባርክ እላለሁ። ጌታ ይባርክ። ታንክ ዩ እንላለን። ከኢትዮጵያ አማኑኤል ቤተክርስቲያን ዋና ቢሮ ለስራ ጉዳይ እዚህ መጥቶ ነበርና በጌታ ፈቃድ ከኛ ሕዝብ ጋር አብሮ ለማን ፈቃደኛ ሆኖ መጥቷል። እዚህ ሐሙስ ማታ ጀምሮ እስከ ትናንትና ማታ ድረስ የጌታን ቃል አገልጋዮችን በማሰልጠን ዛሬ ጠዋት የጌታን ጉባኤ ደግሞ በማገልገል በጣም የሚገርም ጊዜ ጌታ ሰጥቶናል። እንግዶች ከኛ ጋር ወንድማችን ጌታን ባርኩ። የጌታ ስም የተባረከ ይሁን። ሃሌሉያ። እናመሰግናለን። እንግዲህ ወደሚቀጥለው ፕሮግራም እንመራችኋለን። ዛሬ ምሽት በጌታ በኢየሱስ ስም ወንድማችን መስፍኔ ጌታችን አልማዝ ከሚዞቻቸው ጋር ወደ መድረክ የሚወጡ ጠይቃለሁ። በፊት ለፊት ያላቸው ወገኖች ለኛ በዚህ በኩል የኛው ነገር ሳብታው እግዚአብሔር የተመሰገነ ይሁን። ጉባኤው በጣም በአክብሮት በጭብጨባ እነዚህን ሙሽሮቻችንን ወደዚህ ወደ መድረክ እንዲመጡ ወደፊት እንዲመጡ እያጨበጨበን የተመሰገነ ይሁን። ወንድማችን መስፍንን አምሮባችኋል። በጣም ደስተኛ ነበራችሁ። አጨብጭቡላችሁ። የተመሰገነ ይሁን። ቀጥታ ወደ ቃል ኪዳን ስነ ስርዓት ውስጥ እመራችኋለሁ። እነሆ ዛሬ እኔ መጋቤ ጥላሁን ዳንሳ በእግዚአብሔርና በእናንተ ፊት የቆሙትን ሙሽሮች ወንድማችን መስፍን መንግስቱና እህታችን አልማዝ ጳውሎስን በቅዱስ ጋብቻ ለማጣመር ነው። መዛ ቅዱስ ጋብቻ የከበረ እንደሆነ ደጋግሞ ይነግረናል። ዕብራውያን 13 ቁጥር 4 መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን በማለት የጋብቻን ክቡርነት ያጸናልናል። እንዲሁም ጌታችንና አምላካችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ተገኝቶ ሰርጉን ባርኮታል። በማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ እግዚአብሔር ያጣመረውን እንግዲህ ሰው አይለየው በማለት የጋብቻን ክቡርነትና መጣመሩም በክዳን ሊሆን እንደሚያስፈልግ ነግሮናል። ስለዚህ ተጋቢዎች የጋብቻን ክቡርነት አውቀውና የእቅዱን ውጤት አመዛዝነው ያለ ቸልተኝነት ሊገቡበት የሚያስፈልግ የዕድሜ ልክ መጣመር እንደሆነ ቤተክርስቲያናችን ታምናለች። ስለዚህ እነዚህን ሙሽሮችን በጌታና በእናንተ ፊት ይህንን ቃል ኪዳን ለመፈጸም ፈቃደኛ መሆናቸውን እያንዳንዳቸውን ቀስ ብለን በተራ እንጠይቃቸዋለን። እግዚአብሔር የተመሰገነ ይሁን። አስቀድመን ወንድ ሙሽራውን ፈቃደኛ መሆኑን ያው እንድናገረን እንዲመሰክረን እንጠይቃለን። በቅድሚያ ወንድማችን መስፍኔ እግዚአብሔር በዚህ ቀን እንኳን ጌታ አደረሰ እንኳን ጌታ ረዳ በማለት ይህንን ጥያቄ እጠይቅሃለሁ። እኔ መጋቤ ጥላሁን አንተን መስፍን መንግስቱን በእግዚአብሔርና በዚህ ጉባኤ ፊት ይጠይቅሃል። ይህችን እህት አልማዝ ጳውሎስን የሕግ ሚስት አድርገን ልትወስዳትና ሞት እስኪለያችሁ ድረስ አፍቃሪ ታማኝና ረዳት ባል ልትሆናት በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ትገባለህ? አዎ እገባለሁ።
ሴት ሙሽራውን ደግሞ ጠይቃታለሁ። በቅድሚያ እሷንም እንኳን እግዚአብሔር ለዚህ ቀን አበቃሽ፣ እንኳን ጌታ ረዳሽ፣ እንኳን ደስ ያለሽ ነው የምልሽ በቅድሚያ። ከዚህ በመቀጠል አንቺና ማስታወስን በእግዚአብሔርና በዚህ ጉባኤ ፊት ጠይቅሻለሁ። ይህን ወንድም መስፍን መንግስቱ የሕግ ባልሽ አድርገሽ ልትወስጂውና ሞት እስከሚለያችሁ ድረስ አፍቃሪ፣ ታማኝ ረዳት ሚስት ትሆኚው በእግዚአብሔርና በዚህ ጉባኤ ፊት ቃል ትገቢያለሽ? አዎ ገባለሁ። እግዚአብሔር ተመስገን ይሁን። ወንድማችን እንዲገባ ሙሽራውን እንጠይቃለን። ረጋ ብለን እኔ መስፍን መንግስቱ አንቺን አልማዝ ጳውሎስን የሕግ ሚስት አድርጌ ልወስድሽ በሞት እስክንለያይ ድረስ በደስታና በሐዘን በሀብትና በድህነት በጤንነትና በበሽታ በሙላትና በጉድለት ሁሉ ከጎንሽ ላልለይሽና መልካም ረዳት ባል ሊሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ለዚህም ምልክት ይሆንልሽ ዘንድ ይህን የቃል ኪዳን ቀለበት አደርግልሻለሁ። አጨብጭቡለት። እግዚአብሔር የተመሰገነ ይሁን። ሴት ሙሽራዋ ቃል ኪዳን ትገባለች። ትንሽ እንደማማ ትንሽ ደቂቃ እኔ አልማዝ ጳውሎስ አንተን መስፍን መንግስቱን የሕግ ባሌ አድርጌ ልወስድህ በሞት እስክንለያይ ድረስ በደስታና በሐዘን በሀብትና በድህነት በጤንነትና በበሽታ በሙላትና በጉድለት ሁሉ ከጎንህ ላለለይህና መልካም ረዳት ሚስት ሊሆንልህ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። አጨብጭቡላችሁ። ለዚህም ምልክት ይሆንልህ ዘንድ ይህንን የቃል ኪዳን ቀለበት አደርግልሃለሁ። አጨብጭቡላችሁ። እግዚአብሔር የተመሰገነ ይሁን።
እግዚአብሔር ይመስገን። እንግዲህ በእግዚአብሔርና በእናንተ ፊት የእምነት ቃል ስለሰጡ ከዚህ ሰዓት ጀምረው ባልና ሚስት መሆናቸውን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አስታውቃለሁ። እንዲሁም ደግሞ አጠናለሁ። እግዚአብሔር ተባረከ። ቤተክርስቲያን ያዘጋጀችው ለዚህ ጋብቻ የተዘጋጀ ሰርቲፊኬት አለን። በዚህ ሰርቲፊኬት ላይ ከፈረሙ በኋላ ሰርቲፊኬቱን ካሳዩ በኋላ ወደ ሻማ ስነ ስርዓት ተመራቸዋለሁ። የጋብቻ ሰርቲፊኬት አለ። በዚህ ሰርቲፊኬት ላይ እንዲፈርሙ ጠይቃለሁ። ስለዚህ ከሁለቱም ቤተሰቦች ለጋብቻቸው ምስክር እንዲሆኑ የተጠሩ ሰዎች አሉ። ከወንድ ሙሽራ በኩል አቶ አማኑኤል በርገኔ ካሉ ወደዚህ ወደ መድረክ ይምጡ። አቶ ማሙሽ መንግስቱ ካሉ ወደዚህ ይምጡ። አቶ ቦሎሼ ሶልሳ ካሉ ወደ መድረክ እንዲመጡ ጠይቃለሁ። ከወንድ ሙሽራ በኩል ከሴት ሙሽራ በኩል አቶ ደሳለኝ ዳልቾ ካሉ፣ አቶ ዮሴፍ በልበቶ ካሉ፣ አቶ ኤርሚያስ መስቀል ካለ ወደፊት ይምጡና እዚህ ጋብቻ ሰርቲፊኬት ላይ ይፈርማሉ። ጉባኤ ላይ ተሰብስባችሁ ወደፊት ይምጡ። ከወንድ ሙሽራ በኩል የተጠራችሁ ፕሊስ ወደ ወንድ ሙሽራ በኩል ሌሎች በሴት በኩል ተጠራችሁ ሰዎች ወደዚህ በሴቷ በኩል በዚህ በኩል ወንድማችን ደሳለኝ እርሷል። ሁሉም ወደዚህ ነው። በርገነ መጥቷል። ኦልራይት ቬሪ ጉድ። ወንድማችን ማሙሽ መንግስቱ ይታያል። ወንድማችን ወንድሙ መጥቷል። ሶሪ ቦሎሽ መጥቷል። ቬሪ ጉድ። ደሳለኝ ዳርቶ መጥቷል። በጣም ቆንጆ። አቶ ዮሴፍ አቶ ኤርሚያስ መጥቷል። ቬሪ ጉድ። ስለዚህ ወንድ ሙሽራው ቀደም ብሎ መጥቶ እዚህ እንዲፈርም ጠይቃለሁ። ጉባኤ ያጥባችሁ ወንድማችን ማስፈል መጥቶ እዚህ ፍርማ እንዲያለውን ጠይቃለሁ። ከዛ ወደ ፊት አታውቁ ማለት ፕሊዝ ወደ ቦታው ይመለስና ሴት ሙሽራ መታ ትፈርማለች። ይታችንም አልማዝ ወደዚህ መታ ትፈርማለች። ጉባኤ አጣም ብላት እንዴ የወንድ ሙሽራው ቤተሰቦች ምስክሮች መጥተው እዚህ ይፈርማሉ። ወንድማችን አቶ አማኑኤል በርገኔ መጥተው ይፈርሙ። ከዛ ማሙሽ መንግስቱ ይፈርማሉ። ወንድሙ ይፈርማሉ። ወንድማችን ማሙሽ ወደዚህ ታ እናመሰግናለን። ወንድማችን አቶ ቦሎሼ መጥተው ይፈርማሉ። ወደዚህ እናመሰግናለን። ከሴት ሙሽራው በኩል የሙሽራው ምስክሮች አቶ ደሳለኝ ዳርቾ
ጆሴፍ አልባሱ ካለው ፈርሙ Thank you. ወንድማችን አቶ ኤርሚያስ መስቀለ እግዚአብሔር ተመስገነው። ስለተነሳችሁ እናመሰግናለን። መጋቢ መፈረም አለበት አረጃ ፍርማው ዋጋ የለውም። ስለዚህ መጋቢ መፈረም አለበት። ለመጋቢ ጨበጨብ ነበር ግን አይ እግዚአብሔር እናመሰግናለን። ይህንን ሰርቲፊኬት ሙሽሮች ተቀብለው አንድ ላይ ማስቀመጥ ይችላሉ። እግዚአብሔር የተመሰገነ ይሁን። ቀጥታ ከዚህ በኋላ በግል ነበር ኢየሱስን ሲከተሉ ሲያገለግሉ ነበሩት። ከዚህ ሰዓት ጀምሮ ወደፊት አብረን በጋራ ጌታን እናገለግላለን፣ ብርሃናችን ለሰው ሁሉ እናበራለን ብለው ይናገራሉ። እነዚህ መስከሮች ወደ ነበሩበት ቦታ ይመለሱ። ጉባኤ በጭብጨባ በኋላ መልሷቸው። እግዚአብሔር የተመሰገነ ይሁን። ጌታ ስሙ የተባረከ ይሁን። ቀጥታ የሻማ ስነ ስርዓት ሻማን አብርተው ምስክርነታቸውን ያሳያሉና ሻማ የምናበራበት ክፍለ ጊዜው ይሆናል ማለት ነው። ጌታ ስሙ የተባረከ ይሁን። ሻማ አብርተው አንድነታቸውን አብረው ጌታን እንዴት እንደሚያገለግሉ ይመሰክራሉ። እግዚአብሔር የተመሰገነ ይሁን። የቤተክርስቲያን መሪዎች፣ አገልጋዮች ሁላችሁም ወደዚህ ወደፊት እንድትወጡ ጠይቃለሁ። በጌታ ፊት ተንበርክኮ ይህንን ትዳር ለጌታ ለኢየሱስ አደራ አሳልፈን እንሰጣለን። ፕሮግራማችንን በዚህ እንጨርሳለን። በጌታ ፊት ይንበረከካሉ፣ እንጸልይላቸዋለን። ቤተክርስቲያን መሪዎች፣ አገልጋዮች ወደዚህ እንድትወጡ ጠይቃለሁ። ፕሊዝ መሪዎች፣ አገልጋዮች ወደዚህ ነው እና እንጸልይላቸዋለን። ቤተክርስቲያን መሪዎች፣ አገልጋዮች ነው ወደዚህ። እግዚአብሔር የተባረከ ይሁን። ጉባኤው ከኛ ጋር የተቀደሱ ልጆች ወደፊት ዘርጉና እንባርካቸዋለን። ለጌታ አደራ አሳልፈን እንሰጣለን። የጌታ ስም ለዘላለም የተባረከ ይሁን።
በጌታ በኢየሱስ ስም ስለ ዛሬ ቀን ስለዚህ ምሽት ስለዚህ ወንድሞቻችን ጌታ ሆይ ስለዚህ ወንድም ስለዚህ ለሰበሰብካቸው ሕዝብ በጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን። በስሜ ተሰብስበናልና ጌታ ሆይ ስሜ ትልቅ ኃይል አለውና ውሃውን በሁለት የማካፈል የእሳት ነበልባሎችን ጸጥ ረጭ የማሰኛት የነፍሶችን አፍ የመዝጋት ታምራት የመስራት ስም ላይ ኃይል አለውና በዚህ ስም ጌታ ሆይ እኛ ተሰብስበናልና የስሜ ባለቤት የሆንከው የናዝሬቱ ኢየሱስ በመካከላችን አንተ ስለተገለጥ እናመሰግናለን። በኢየሱስ ስም ምስጋና ላንተ። አሁን ጌታ ሆይ ዛሬ ጌታ ሆይ በዚህ ጉባኤና በአንተ ፊት ወንድማችንና እህታችን ጌታ ሆይ በገቡበት በቃሉ መሰረት ለዘላለም ጸንቶ ይኖሩ ዘንድ የሚረዳ የእግዚአብሔር ጸጋ በመካከላቸው እንዲሆን በጌታ በኢየሱስ ስም ጸለየን። የሚኖሩበት ዘመን ሁሉ በስምህ የተባረከ ይሁን። ስምህ ጌታ ሆይ በዚህ ቤተሰብ ላይ ታላቅ ስራ እንዲሰራ በጌታ በኢየሱስ ስም ጸለየን። አሁን ጌታ ሆይ በአንተና በዚህ ቤት የገባሁት ቃል ኪዳን ጌታ ሆይ ለዘላለም ለስምህ እንዲጸና በኢየሱስ ስም ጸለየን። ጌታ ሆይ በኑሯቸው ሁሉ በልማት በሰላም በደስታ በፍቅር በጤና ጌታ ሆይ እንድትጎበኛቸው ዘንድ በኢየሱስ ስም ጸለየን። ስለዚህ ጌታ ሆይ ስለዚህ ሰዓት ስለዚህ ጊዜ እናመሰግናለን። ክብር ላንተ ይሁን። የሚኖሩበት ዘመን ሁሉ ጌታ ሆይ ከአንተ ጋር እንዲሆን በኢየሱስ ስም ጸለየን። ሲወጣው አብራ እንድትሆን፣ ሲገቡ አብራ እንድትሆን፣ ሲኖሩ ጌታ አብራ እንድትሆን በኢየሱስ ስም ጸለየን። ይህንን በአብ በወልድ በአንድ አምላክ ስም በመንፈስ ቅዱስ ኃይል አጸነን። የጸና ይሁን። አሜን። እግዚአብሔር የተመሰገነ ይሁን። ጌታ እናመሰግናለን። እንደዚህ እንደቆመን በቤተክርስቲያን ስጦታ አላት። የቤተክርስቲያን መሪዎች ወንድማችን ጀምሮ ስጦታ አለውና በጭብጨባ በአክብሮት ይህንን ስጦታ ከሰጡ በኋላ መሪዎች ይቀመጣሉ። ስጦታ ክፍለ ጊዜ ስለምንሄድ ሙሽሮች ወደዚህ ወታችሁ ወርደው እዚህ ቆማሉ። ስጦታን እንሰራለን። ወንድማችን ሲሞላ ይህንን ፕሮግራም ይመራል። እንደምን አረፈዳችሁ? እግዚአብሔር ይመስገን አትሉ? ሰርግ ለመታደም እንደመጣ ሰው ፈገግ ብላችሁ እስኪ ለጌታ ክብር ጭብጨባ እስኪያምጡ። ሃሌሉያ! ለወንድማችን ለመስፍን መንግስቱ እና እንዲሁም ለእህታችን ለአልማዝ ጳውሎስ እንኳን አደረሳችሁ፣ እንኳን እግዚአብሔር ረዳችሁ ለማለት ወዳለው ጉባኤ እንዴት በጭብጨባ ይቀበላችኋል? በማስቀጠል የወንድማችን የመስፍን መንግስቱ ቤተሰቦች፣ ስጋ ዘመዶች፣ ቤተሰቦች፣ አገር ቤት ያላችሁ እዚህም ያላችሁ ሁሉ እንዲሁም የእህታችን የአልማዝ ጳውሎስ ቤተሰቦች፣ ወላጆች፣ ጓደኞች በዚህ ስፍራ በዚህ በራስተንበር ከብሮን ፔንቴኮስታል ቤተክርስቲያን አዳራሽ ያላችሁ እንዲሁም ደግሞ በአገር ቤትና በሌላ ስፍራ በተለያዩ ቦታ ላይ ያላችሁ እንኳን አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ። እንደገና በጭብጨባ እንድትቀበሉ እጠይቃለሁ። ዛሬ የወንድማችንን የመስፍን መንግስቱን ዌልካም እንዲሁም የእህታችን የአልማዝ ጳውሎስን ዌልካም ደመቅ እናደርጋለን። ጎጆአቸውን ሲቀልሱ እኛ የሆነ ነገር እንላለን ያሉ ሰዎች አሉና ቀጥታ ወደ ስጦታ ፕሮግራም እንሄዳለን። ስጦታ የያዛችሁ ሰዎች ባላችሁበት እንድትዘጋጁ እንዲሁም ደግሞ በውጭ ያላችሁ ወገኖች ስጦታ ጊዜ ስለተጀመረ ወደ አዳራሽ እንድትገቡና ኦርደራችሁን ይዛችሁ በጣም ኢትዮጵያዊ ጨዋነት በሞላበት መንገድ በዚህ ስፍራ ላይ የሚደረገውን የስጦታ ጊዜን እንድታጅቡ በአክብሮት እንጠይቃለን።
ቀጥታ ወንድሙ ማሞ መንግስቱ ስጦታ ይዞ ይመጣል። ሞቅ ያለ ጭብጨባ ሞራል በታጀበ ማሞ መንግስቱን ወደዚህ እጠራለሁ። ማሞ እየመጣ ሌሎች ደግሞ እንዲሁ እንድትዘጋጁ አማኑኤል በርገነ ቤተሰብ ነው። ማርቆስ መስቀለ እናንተም እንድትዘጋጁ ጉባኤ ጭብጨባ የታለ ሞራል 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 የታለ ወንድሙ ሞራል ካነሰ አልበቃም እያለ ነው። ሞራል ሞራል ጭብጨባ ጭብጨባ ያስፈልጋል። እንደዚሁም ደግሞ ማርቆስ መስቀሌ፣ እንድሪያስ መስቀሌ፣ ማርቆስ መሐመድ ከነባለቤቱ፣ መስፍን ማርቆስ ከነባለቤቱ፣ ገላቶ በየነ ከነባለቤቱ፣ ተመስገን መንደዶ ከነባለቤቱ፣ አብነት ሰማያት ስጦታቸውን በስም አጠራራቸው መሰረት ይዘው ይመጣሉ። ጭብጨባና ሞራል ወንድሙ የወርቅ ሐብል እያደረገላቸው ነው። ጭብጨባ ያንሳል። Nefero chaka uchaki Ninna kumbala kubali Kinin waruk dole kudoli Anke soto somo ili Sayena yo inegala sodana Sama fako demiza marena Sayena yo inamazmur sodana Silom firom modimi dilena Yeiga kumbala kubali Eya Kumbala kumbala kubali Eya Ankashi kumbala kubali Eya Yelij firu kubala kubali Eya Ichekida kumbala kubali Eya Kiskalato bala kubali Eya Yanna kini lili kini lili Yanna kini lili kini lili Yesusa kini lili kini lili Yanna kini lili kini lili Yanna kini lili kini lili Yanna kini lili kini lili Yesusa kini lili kini lili Yanna kini lili kini lili Leo boy kini lili kini lili Lumba fam kini lili kini lili Kora fuka gesuse lisane kesame kiminende Awado lambe nasema chasela Zakarias kolon Untal mache sampo badite yitolo mananon wata Elizabethen gonfet kapiso moito itameche dabata Okyo amane idillati liranchi kiminende oko It karancha mashkain kinui semigadit kindiramok Isa garwo bukis mo domanene
Hidita wocho sim galatin Wamo kamalena nemikidiamo Wadale gado fisen sakadana Amanda zukote ya kichemosha Hadisa epito kulitenu mukasha Animo amamo kibalani kaisa Indirshin shamako kichesh baletadisa Eiga tumbala kubali Eya Dumbala kumbala kubali Eya Arkashi dumbala kubali Eya Yendich firu kubala kubali Eya Kichechita dumbala kubali Eya Kiskalat dumbala kubali Eya Yanna kini lili Yanna kini lili Jesus kini lili Yanna kini lili Yanna kini lili Yanna kini lili Jesus kini lili Yanna kini lili Leo boy kini lili Rumba fam kini lili Willi shukru wundim Iwa febe Worona gatukote Eida basamate Yepezu kawundam Iguwa istadamo Handaya ilio Nanambe yafamu Mata kurumma kama nundine muamo Ararda kayenne Ikodo lebito ubunso moyo kenmo namilin Illumu yimu kuldirichi bakembe galatini sodafo Waramo kundi mala lona na mushimine ndiaku Uraka yukuko indidlo kukwe balida ballo beisa Ini galat sodanan kini nate yumani bas Uludu maiwe shakadana mero minna nimisawa mamo Aye moyo inedi balane shawa utusumu Inene fero chaka Kuchaki Inena fumbala Kubali Inen waruk dole Kudoli Anke soto somo Ilili Sayena yo inegala sodana Sama fako demiza marena Sayena yo inemazmul sodana Silom firom modimi liliena Eiga tumbala kubali Eya Tumbala kumbala kubali Eya Arkashi tumbala kubali Eya Yendich firu kubala kubali Eya Kichechita tumbala kubali Eya Kiskalat tumbala kubali Eya Yanna kini lili Yanna kini lili Jesus kini lili Yanna kini lili Yanna kini lili Yanna kini lili Jesus kini lili Yanna kini lili Leo boy kini lili Rumba fam kini lili
ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እንዳልደናግር እንዳይገባኝ ግራ አለ ብርሃኔ ፊቴን የሚመራ ስልሳ ካስት ፈውስን ፈለጌ ጤና የሚያደርገኝ የሚሆን መድኃኒቴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ የሚያስፈራራኝ ክምሩ ጨለማ ሊያስብለኝ የሚሻ የውድቀትን ዜማ ከፊቴ ተገፎ አምልጣለች ነፍሴ ዛሬም አምላኬ ነው ብርሃን ፈውሴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ የማከብረው ብርሃኔን እንጂ ጨለማን አይደለም የምፈራው የማከብረው መድኃኒቴን እንጂ ህመሜን አይደለም የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ
የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ የምፈራው የማከብረው ብርሃኔን እንጂ ጨለማን አይደለም የምፈራው የማከብረው መድኃኒቴን እንጂ ህመሜን አይደለም የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ Kwa mlaku sabro ni poya
ቱቲ አሰማኔ ኢየሱስ ኔቶ ቃሉ ተመርክዞ ወዲጌሻ ኢየሱስ ኔቶ ቃሉ ተመርክዞ ወዲጌሻ ልቤ አይፈራም ሁኔታ አይቶ አይደል ጠላቱን ታንቆ እንደንበሳኖ ውስጤ ድፍራቴ አዳርካለሁ በማንነቴ በወይኑ ፈረቅ ፍሬ ባይገኝ ቢሆንም አያስ ደስ ይለኛል በኢየሱስ በጌታ ደስ ይለኛል በኢየሱስ ደስ ይለኛል በጌታ ደስ ይለኛል በኢየሱስ ደስ ይለኛል በጌታ ደስ ይለኛል በኢየሱስ ደስ ይለኛል ይህን ነው እንጂ ጀግናኖኝ በሰልፍ መሃል በቤት ተይዘው ይደረድራል በገናን ይዘው ክብር እያለ ንገስ እያለ ክብር እያለ ንገስ እያለ ንገስ እያለ ክብር እያለ ክብር እያለ ንገስ እያለ ዝማሬ አስሪ በዛ እንዲበዛ አሜሪካን ትቼ አረናረንም እነሳለንም አረናረንም እነሳለንም ምላሽ ባይሆን
በሰላም ግቡ። ጌታ ከእናንተ ጋር ይሁን። እንወዳችኋለን። ቃሉ በራ ሐዘን ሄደ የምስጋና ደስኩ ደጅ ደጁን እንደጠኑ እሱን እንዳልኩ መቻፈርኩ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ የሐዘኔን ማቅ አውላልኩት የድል ቀን ሆኗል ዛሬ። እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት የቀኑ ክፋቱ እንደ ጉድ ሲዘገብ ይኸው አደረሰን አበቃን ለዚህ ቀን።
ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ዘመን ገብቶ ሁሉም ይዞ ቦታ ከልክ የታሰበው ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል ሙሽራዋ ጌጥ ያምራል ሙሽራው ድንቅ አርጎ የሰራቸው የላዩ ልዩ ነው ከፍ አርጉት እንደገና ከፍ አርጉት ለውዳሴ መች ድንቅ የሌለበት ተወልዷል ኢየሱስ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው